እዚህ አገልግሎት በጣም ፈጣኝና ዘመናዊ በቴክኖሎጂ የታደገ ነው። ተራ ምናምን የለም። አሪፍ አገልግሎት ያገኙ ነው እዚህ ቦታ። በጣም ሎው ኮስት የሚባል ዋጋ ነው የተሰራው፣ ግን ኳሊቲው በጣም ሎው ኮስት አይመስልም። በጣም በጥሩ ኳሊቲ በአነስተኛ ዋጋ እና ስናየው ካልኩሌት ስናደርገው ባለሶስት መኝታ ራሱ 1.7 ሚሊዮን ብር ነው የተሰራው። ምን የመሰለ ቤት! ሀገራት ይህን ሲያዩ ያለምንም ጥርጥር መጥተው ኢንቨስት የሚያደርጉበት፣ ዓለም አቀፍ ኢንቨስተሮች ዴቨሎፐሮች መጥተው ኢንቨስት የሚያደርጉበት የምስራቋ የኢትዮጵያ እንቁ ነች ብለን ደስ ብሎን ነው በእውነት ያየነው። በድሬዳዋ አስተዳደር እየተከናወኑ የሚገኙ ዘርፈ ብዙ የልማት ስራዎች በህብረተሰቡ ርብርብና በአመራር ቁርጠኝነት የተገኙ ስኬቶች መሆናቸው ተገለጸ። የድሬዳዋ አስተዳደር ክቡር ምክትል ከንቲባ አቶ ሀርቢቡ ከህዝብ ተወካዮች ምክር ቤት የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ጋር በጋራ በመሆን በድሬዳዋ አስተዳደር እየተከናወኑ የሚገኙ የልማት ስራዎችን ተዘዋውረው ጎብኝተዋል። በዚህም በጉብኝቱ ኮንቬንሽን ማዕከልን፣ መሶብ ድሬ አንድ ማዕከል አገልግሎት መስጫን፣ የእምርታ ቤተ መጻሕፍትን፣ በራስ አቅም እየተገነቡ የሚገኙ የጋራ መኖሪያ ቤቶች ግንባታ ፕሮጀክትንና ሪል ስቴቶችን፣ ነጻ የንግድ ቀጠናን፣ ደረቅ ወደብን፣ አዲሱ ምድር ባቡርን እንዲሁም የድሬዳዋ ኢንተርናሽናል ስታዲየምን ተመልክተዋል። ከጉብኝቱ በመቀጠልም የቋሚ ኮሚቴው አባላት ከክቡር ምክትል ከንቲባ አቶ ሀርቢቡ እንዲሁም ከድሬዳዋ አስተዳደር ምክር ቤት አፈ ጉባኤ ክብርት ወይዘሮ ፈቲያ አደንና ከሚመለከታቸው ባለድርሻ አካላት ጋር ውይይት አድርገዋል። የህዝብ ተወካዮች ምክር ቤት የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ሰብሳቢ የተከበሩ ፕሮፌሰር መሐመድ አብዶ ድሬዳዋ ለማህበረሰቡ ቀልጣፋ አገልግሎት ለመስጠት በቁርጠኝነት እየሰራች እንደምትገኝ መመልከታቸውን ገልጸዋል። በጣም አስፈላጊ የሆኑ ፕሮጀክቶች እዚህ እየተሰሩ ያሉ ስላሉ በተለይ የኮንቬንሽን ሴንተሩ እና በአጭር ጊዜ ውስጥ ማድረግ ስላለበትና ይህም አቅጣጫ የተቀመጠበት ስለሆነ ያ ምን ደረጃ ላይ እንዳለ ለማየት በዋናነት ኮንቬንሽን ሴንተሩን ነው ለማየት መጣሉ። ግን በዛው ተጓዳኝ ደግሞ ሌሎች መሰረተ ልማቶች እና ከተማው የሚሰራቸው ነገሮች በግርማችንም ለማየት ነው። ዛሬ ያየናቸው በጣም የሚያስደምሙ አይነት ስራዎች ናቸው። ድሬዳዋ ከተማ ጠዋት ያየነው የመሶብ አንዱ ማዕከል ጥሩ በደንብ የተደራጀው በሁሉ ነገር ፋሲሊቲ ያለው አሁን ከዚህ ህዝቡ እንዲጠቀም ማድረግ ብቻ ነው። የቤት ግንባታ እሱም በጣም ጥሩ ሁኔታ ያውም በጣም ቤቱም ያስደመመኝ 547 ቤቶች አሁን ገና ሊከፋፈሉ ረዲ የሆኑት በጣም ሎው ኮስት የሚባል ዋጋ ነው የተሰራው፣ ግን ኳሊቲው በጣም ሎው ኮስት አይመስልም። በጣም በጥሩ ኳሊቲ በአነስተኛ ዋጋ እና ስናየው ካልኩሌት ስናደርገው ባለሶስት መኝታ ራሱ 1.7 ሚሊዮን ብር ነው የተሰራው። ምን የመሰለ ቤት! አሁንም መስተዳድሩ በጣም በጥሩ ሁኔታ አቅዶ አስቦ በጣም አነስተኛ ዋጋ ግን ጥሩ ኳሊቲ የጠበቀ ቤት መሰራቱ ይህን ትልቅ ነገር ነው። በዚህ ሊገፋበት ይገባል።